ሰላም እንዴት ናችሁ? በዛሬ ቪዲዮ በዓለማችን ላይ እጅግ አስገራሚ የሆኑ 54 የሚገርም እውነታዎችን እናያለን። እስከ መጨረሻ ቪዲዮ ተከታተሉን። የምሰራላችሁ ቪዲዮ የመመቻችሁ ከሆነ ላይክ እና ሰብስክራይብ በማድረግ አበረታቱኝ። 1. በምድር ላይ ያሉ ሁሉም የሰው ልጆች 99.9% ተመሳሳይ ዲኤንኤ ይጋራሉ። ያቺ ጥቃቅን 0.1% ልዩነት ናት ለሁሉም የሰው ልጆች ልዩነት ምክንያት የሆነችው። 2. በ1895 ዓ.ም በመላው ኦሃዮ ግዛት የነበሩት ሁለት የተመዘገቡ መኪኖች ብቻ ነበሩ። ያም ሆኖ ግን ሁለት መኪኖች እርስ በርስ በቀጥታ መጋጨት ችለዋል። 3. የሴት ድመት ማህፀን በሁለት ክፍሎች የተከፈለ ነው። ይህ ማለት በተመሳሳይ ጊዜ ከሁለት የተለያዩ አባቶች የተገኙ ሁለት የተለያዩ እርግዝናዎችን በቀላሉ መሸከም ትችላለች። 4. የእጅ አሻራ መጠቀም የተጀመረው በቻይና በ700ዎቹ ዓመታት ነበር። ነገር ግን ወንጀለኞችን ለመፍታት እንደ የወንጀል ምርመራ መሳሪያነትን ያገለገለው በ1800ዎቹ ነበር። 5. በዓለም ላይ በ95% የማዳን ስኬት ደረጃ እጅግ ውጤታማው አዳኝ ድራገን ፍላይ ነው። ይህም የሆነበት ምክንያት የድራገን ፍላይ የእይታ ነርቭ በቀጥታ ከክንፎቹ ጋር የተገናኘ ስለሆነ ነው። 6. ዝናብ ሊዘንብ ሲል ከሩቅ ድምጾች ከፍ ብለው ይሰማሉ። ይህም የሆነበት ምክንያት በአየር ውስጥ ያለው የውሃ መጠን ከፍተኛ ስለሚሆን ነው። 7. ሂማሊያ በተንቀሳቃሽ ምድር ሳይኖች ላይ ስለሚገኝ በየዓመቱ ወደ 1 ሴንቲሜትር ያህል ያድጋል። 8. ሁሚንግ በርድስ በሚተኙበት ጊዜ የልብ ትርታቸውን በጣም ከመቀነሳቸው የተነሳ ቶርፖር ወደ መባል ሁኔታ ውስጥ ይገባሉ። ይህም ማለት በሕክምና ሳይንስ እንደሞቱ ይቆጠራሉ። 9. በኢንዶኔዥያ ውስጥ በቱሪስቶች ላይ የታገቱ ዕቃዎችን ማስለቀቂያ ገበያ የሚያካሂዱ ዝንጀሮዎች አሉ። እነዚህ ዝንጀሮዎች ስልኮችን፣ ቦርሳዎችንና ካሜራዎችን ሰርቆ በብስኩት እስኪቀይሩ ድረስ ለመመለስ እምቢ ይላሉ። 10. በከፍተኛ የጎርፍ ማጥለቅለቅ ወቅት የሰራዊት ጉንዳኖች እርስ በእርስ በመያያዝ ግዙፍ ተንሳፋፊ ኳሶችን ይፈጥራሉ። ኳሱ ያለማቋረጥ ይንከባለላል። ይህም ለእያንዳንዱ ጉንዳን ተራ በተራ የመተንፈስ እድል ይሰጣል። 11. ስኩዊዶች በቀጥታ በጉሮሯቸው ዙሪያ የተጠመጠመ የዶናት ቅርጽ ያለው አእምሮ አሏቸው። አንድ ስኳድ በጣም ትልቅ የሆነ ምግብ ከዋጠ የራሱን አእምሮ በመጭመቅ ዘላቂ ጉዳት ወይም ሞት ሊያስከትል ይችላል። 12. ሁሉም የሰው ልጆች በምድር ላይ አብሮ የኖሩበት የመጨረሻው ቀን ኖቬምበር 2 2000 ዓ.ም ነበር። ከዚያ ቀን ጀምሮ በዓለም አቀፍ የጠፈር ጣቢያ ላይ ሁልጊዜ ቢያንስ አንድ ሰው ይኖራል። 13. ውሾች ሰዓትን በማሽተት ማወቅ ይችላሉ። የቀኑን ማለፍ የሚከታተሉት የአንድ ሽታ መዓዛ ምን ያህል እንደቀነሰ በማሽተት ነው። የውሻ አፍንጫዎች ከኛ 5 ሚሊዮን ጥቃቅን የሽታ ተቀባዮች ጋር ሲነጻጸሩ ከ200 ሚሊዮን በላይ የሽታ ተቀባዮች አሏቸው። ይህም ከፈንጂ ጀምሮ እስከ ተደበቁ ኤሌክትሮኒክስ ዕቃዎች ድረስ ማንኛውንም ነገር እንዲያሽትቱ ያስችላቸዋል። 14. የሚያቃጥል ምግብ በመመገቡበት ጊዜ አእምሮ ጣዕምን ሳይሆን እያስተናገደ ያለው አካላዊ የህመም ስሜትን ነው። 15. የእግር ኳሶች የመጀመሪያ ላይ በጥቁርና ነጭ የተነደፉበት አንድ የተወሰነ ምክንያት ነበረው። በአሮጌ ጥቁርና ነጭ የቴሌቪዥን ስክሪኖች ላይ በግልጽ ጎልቶ እንድታይ ነው። 16. ጥንባንሳዎች በሙቀት ቀናት ራሳቸውን ለማቀዝቀዝ በገዛ እግሮቻቸው ላይ ይሸናሉ። ይህ ሂደት ዩሮሂድሮሲስ ተብሎ የሚጠራ ሲሆን ከፍተኛ አሲድ ያለው ሽንታቸው የበሰበሰ ሬሳዎችን በመርገጥ የሚመጣ አደገኛ ባክቴሪያዎችንም ይገላል። 17. 12 ሰዎች በጨረቃ ላይ ተራምደዋል። በተቃራኒው ወደ ማሪያና ትሬንች ጥልቅ ወለል የደረሱት 3 ሰዎች ብቻ ናቸው። 18. ጁፒተር በጣም ግዙፍ ከመሆኑ የተነሳ በቴክኒክ ፀሐይን አይዞርም። ይልቁንም የጋራ የስበት ማዕከላቸው ከፀሐይ ወለል በላይ በመሆኑ እንደ መንታ ስርዓት እርስ በርሳቸው ይዞራሉ። 19. ስሎዝ የተባሉ እንስሳት የትዳር አጋር ለመፈለግ በጣም ሰነፎች ናቸው። ይልቁንም ሴቷ ስሎዝ ዛፍ ላይ ተቀምጣ ወንድ ስሎዝ ድምጿን ሰምቶ እስክመጣ ድረስ በሙሉ አቅሟ ትጮኻለች። 20. ኢጉዋኖች በጭንቅላታቸው አናት ላይ ሶስተኛ አይን አላቸው። ይህ ብርሃንን ለመለየት የሚያገለግል ቀዳሚ አይን ሲሆን ከላይ የሚመጡ አዳኞችን
እንዲያውቁ ይረዳቸዋል። 21 ጄምፒ የተባለ ተክል አውስትራሊያ ውስጥ የሚገኝ ሲሆን ቅጠሎቹ በቆዳ ውስጥ በሚሰገስጉና የነርቭ መርዝ በሚረጩ ጥቃቅን መርዛማ ፀጉሮች የተሸፈኑ ናቸው። የሚያሰቃየው ህመም እስከ 1 ዓመት ሊቆይ ይችላል እና ምንም አይነት ፈውስ የለውም። 22 እቺ ጄሊፊሽ የተባለችው ባዮሎጂያዊ በሆነ መንገድ አትሞትም። በሚጨነቁበት ወይም በሚታመሙበት ጊዜ ሴሎቻቸውን ወደ ወጣትነት ደረጃ መመለስ ይችላሉ። ይህም በነድፈ ሐሳብ ደረጃ ይህንን ዑደት ለዘላለም ሊደግሙት ይችላሉ። 23 MRI ምርመራዎች እንደሚያሳዩት ውሾች በእውነት ይወዱናል። የውሻ አእምሮ የደስታ ማዕከላት ከሌላ ውሻ ምስል ይልቅ የባለቤቶቻቸውን ምስል ሲያዩ በከፍተኛ ሁኔታ ይነቃቃሉ። 24 ካንጋሮዎች ጽንሳቸውን በጊዜያዊነት ማቆም ይችላሉ። ሴቷ ካንጋሮ ከወለደች ከጥቂት ቀናት በኋላ መገናኘት የምትችል ሲሆን አዲሱን ጽንስ አሁን ያለውን ግልግል እያጠባች በእንቅልፍ ሁኔታ ማቆየት ትችላለች። የመጀመሪያው ግልግል ከሞተ ወይም ከሄደ የመጠባበቂያው ጽንስ ወዲያውኑ ማደግ ይጀምራል። 25 ረጅም ዕድሜ የሚኖሩ ነፍሳት የምስጥ ንግስት ናት። ለ50 ዓመታት መኖራቸው የተረጋገጠ ሲሆን አንዳንድ ሳይንቲስቶች ግን እስከ 100 ዓመታት ሊደርሱ እንደሚችሉ ይገምታሉ። 26 አልፎ አልፎ አንድ ፔንግዊን በድንገት መንጋውን ትቶ በቀጥታ ወደ አንታርክቲካ በረዷማ የውስጥ ክፍል ይጓዛል። ከምግብና ከደህንነት ርቆ ወደ ሞት የሚጓዙ ሲሆን የሰው ልጅ ሊያስቆማቸው ቢሞክሩ ኃይለኛ ይሆናሉ። 27 በምታደኑበት ጊዜ አንዳንድ ሚዳቆዎች ወደፊት ከመሮጥ ይልቅ ወደ ላይ ከፍ ብሎ ይዘላሉ። ይህ ስቶቲንግ ይባላል። ይህም አዳኙ እንስሳ ኢላማውን በየጊዜው እንደገና እንዲያሰላ ያስገድደዋል። ይህም ጉልበቱን እንዲያባክንና መንጋው እንዲያመልጥ ያደርገዋል። 28 ውሾች በሚጫወቱበት ጊዜ የውሸት ያስነጥሳሉ። ይህ እየተጫወቱ መሆናቸውንና ጠበኛ እንዳልሆኑ ለእርሶ ለማሳወቅ የሚጠቀሙበት ሁለንተናዊ ምልክት ነው። 29 የሴት ቱርክ ወይም የዱር ዶሮ ወንድ ሳይበክላት እንቁላል መጣል ትችላለች። በዚህ ሂደት የሚፈለፈለው ጫጩት ሁልጊዜ ወንድ ይሆናል። 30 አንድ ሰው በረሃብ ሲጠቃና የሰውነት ስብ ሲያልቅበት ሰውነቱ ራሱን ለመከላከል ላኑጎ የተባለ ለስላሳ የፀጉር ንብርብር ሊያበቅል ይችላል። 31 አንድ መደበኛ ፈረስ አንድ የፈረስ ጉልበት ብቻ የለውም። በተጨባጭ አንድ ፈረስ እስከ 24 ፈረስ ጉልበት ማምረት ይችላል። 32 ቦል ፓይተን የተባሉ እባቦች ከምስጦች ጋር ምቹ ግንኙነት አላቸው። ጎጆውን የሚወሩትን አይጦች ለመብላት ወደ ምስጥ ክምሮች ይገባሉ። እባቦች ቤትና ምግብ ያገኛሉ። ምስጦች ደግሞ ነፃ የጥበቃ ሰራተኛ ያገኛሉ። 33 ዩራነስ በጣም ግዙፍ ከመሆኑ የተነሳ 63 መሬቶችን በውስጡ በምቾት መያዝ ይችላል። 34 የአሜሪካ ጦር እንደ ልብስ ማጠፍ ወይም ጫማ ማሰር ያሉ መሰረታዊ የክህሎት ስራዎችን ለማጠናቀቅ የሚያስፈልገውን አነስተኛ የእውቀት ደረጃ አስቀምጠዋል። ጥናቶች እንደሚያሳዩት ከህዝቡ 10% የሚሆኑ ከዚህ መመዘኛ በታች ናቸው። 35 የነርቭ ሳይንስ እንደሚያሳየው የአእምሮ ንዑስ ክፍሎች የእውቀት አእምሮ ውሳኔ ከማሳለፉ ቀደም ብሎ ጡንቻዎች እንዲንቀሳቀሱ ምልክቶች ይልካሉ። 36 ማግኖሊያ ዛፎች በጣም ጥንታዊ ከመሆናቸው የተነሳ ንቦችና ብራብሮች ከመፈጠራቸው በፊት ተፈጥረዋል። 37 አንዲት ቀጭኔ የአካሺያ ዛፍ መብላት ሲጀምር ዛፉ በቅጠሎች ውስጥ መርዝ ይርጫል። እንዲሁም በአየር ላይ የሚንሳፈፍ የማስጠንቀቂያ ጋዝ ይለቃል። ብልህ ቀጭኔዎች የአካባቢው ዛፎች የማስጠንቀቂያ ሽታ እንዳይደርሳቸው ፈልጎ በንፋስ አቅጣጫ ይበላሉ። 38 እንደ ሶላኒየም ኒጋሪየም ያሉ ብዙ የናይትሼድ ተክሎች ሙሉ በሙሉ ሲበስሉ የሚበላ ፍሬ ያፈራሉ። ነገር ግን አረንጓዴ እና ያልበሰሉ ሲሆኑ በጣም መርዛማ ናቸው። 39 ኮላዎች ከማንኛውም አጥቢ እንስሳ ዝቅተኛ የአእምሮ ከሰውነት ጥምረት አላቸው። በህይወት የሚኖሩት ለምግባቸው መርዛማ ዝቅተኛ ካሎሪ ያላቸው የባህር ዛፍ ቅጠሎች ይመገባሉ። 40 ፎንክ ቀበሮዎች የሚባሉ በሞቃታ በረሃ ውስጥ ሰውነታቸውን ለማቀዝቀዝ የሰውነት ሙቀትን የሚያስወግዱ ግዙፍ ጆሮዎች አሏቸው። 41
ሰዎች ሁልጊዜ የሚያብረቀርቁ ዕቃዎችን የሚወዱት በዝግመተ ለውጥ የፀሐይ ብርሃንን በተመሳሳይ መንገድ የሚያንጸባርቀውን ንጹህ ውሃ የመፈለግ ዝንባሌ ስላላቸው ነው። 42 በብርሃን ፍጥነት እንኳን ቢጓዙ ወደ ቅርብ ኮከብ ስርዓታችን አልፋ ሴንተር ለመድረስ 4 ረጅም ዓመታት ይፈጅቦታል። 43 ጠፈር የተለየ ሽታ አለው። ጠፈርተኞች ከአጭር የጠፈር ጉዞ በኋላ የሚመጣውን ሽታ የባሩድ፣ የጋለ ብረትና የተጠበሰ ስጋ ቅልቅል እንደሆነ ይገልጹታል። 44 ቁራዎች የሞት ምልክት የሆኑት በመካከለኛው ዘመን ሰራዊቶችን ይከተሉ ስለነበረ ነው። የጦር ትጥቅ ድምፅን ከጦር ሜዳ አስክሬን ግብዣ ጋር በማያያዝ። 45 ደብዛዛ ብርሃን ባለው ክፍል ውስጥ መስታወት ውስጥ ትኩር ብሎ መመልከት ፊቶ ወደ አስፈሪ ቅርሶች እንዲቀየር ሊያደርግ ይችላል። ይህ እይታ ትሮክስለር ኢፌክት በመባል ይታወቃል። 46 የፑፈርፊሽ መርዝ ዶልፊኖችን አይገለም፣ ያዙራቸዋል። ዶልፊኖች ሆን ብሎ ፑፈርፊሽን ሲያኝኩ እና ውጤቱን ለማጋራት እርስ በርሳቸው ሲያስተላልፉ ተስተውለዋል። 47 የሰው አካል በሚተኛበት ጊዜ ልዩ የሆነ የባህሪ ሽታ ይለቃል። ይህም ማለት አብዛኛዎቹ ሰዎች ሲነቁ ሙሉ በሙሉ የተለያየ ሽታ ይኖራቸዋል። 48 የወንጀል ተመራማሪዎች እንደሚገምቱት በማንኛውም ጊዜ በመላው ዓለም የሚንቀሳቀሱት ከ300 በላይ ንቁ ተከታታይ ገዳዮች ወይም ሴሪያል ኪለርስ አሉ። 49 ብላክ ማምባ በሰዓት 12.5 ማይል በመጓዝ የዓለም ፈጣኑ እባብ ነው። ንክሻው ሰውን በ20 ደቂቃ ውስጥ ሊገል የሚችልና ወደ 100% የሚጠጋ የሞት መጠን ያለው ፈጣን የነርቭ መርዝ ያቀርባል። 50 ስቶንፊሽ በዓለም ላይ በጣም መርዛማ አሳ ነው። ንክሻው ለሰዓታት እየጨመረ የሚሄድ ከፍተኛ ስቃይ ያስከትላል። 51 በቼክ ሪፐብሊክ የሚገኘው ሲድሊክ ኦስዌር የተባለው የቤተ ክርስቲያን የውስጥ ክፍል ሙሉ በሙሉ ከ40,000 በላይ የሰዎች አጽም የተሸከመ ነው። 52 ዝናብ ከዘነበ በኋላ አየር ላይ የሚሞላው የተለየ የምድር ሽታ ጂኦዝምን በተባለ ውሂድ የሚመጣ ሲሆን እሱም ፔትሪኮር በመባል ይታወቃል። 53 ስሊዞች የልብ ትርታቸውን በመቀነስ በውሃ ውስጥ እስከ 40 ደቂቃ ድረስ ትንፋሻቸውን መያዝ ይችላሉ። 54 ማር በፍጹም አይበላሽም። አርኪኦሎጂስቶች የ3000 ዓመት ዕድሜ ያላቸውን የግብፅ መቃብሮች ከፍቶ አሁንም ሙሉ በሙሉ መበላት የሚችል ማር አግኝተዋል። ቪዲዮው ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ እስከዛ ሰላም ሁኑ።